ሰላም ጤና ይስጥልኝ እንደምናችሁ። ዛሬ እስኪ አካውንት ላይ ሁለት ነገር አንደኛ አፍሪካን ፕላስ የሚለውን አሁን ፕሮሞሽን ላይ ያለውን አካውንት እንዴት መግዛት ትችላላችሁ፣ ሁለተኛ ደግሞ በክሪፕቶ እንዴት መግዛት እንችላለን። እዚህ መጀመሪያ ሬጅስተር አድርጌያለሁ። ሬጅስተር ያደረኩበትን አካውንት ከፍታለሁ። ከዛ ትሬዲንግ ካፒታል ላይ ሄዳለሁ። ትሬዲንግ ካፒታል ላይ ሲሄድ አሁን ላይ አራት አይነት የአካውንት አማራጮች አሉን። አሁን ፕሮሞሽን ላይ ያለን አፍሪካ ፕላስን እመርጣለሁ። አፍሪካ ፕላስ ባለፈው እንዳልኳችሁ አፍሪካ ላይ ለምትገኙ ብቻ ነው የሚያሳያችሁ። ባለፈው ካስታወሳችሁ ይህን አካውንት ሎኬሽኔን ኢትዮጵያ አድርጌን የከፈትኩት ማለት ነው። ለዛ ነው አፍሪካን ፕላስ የሚለውን ጫናለው። ከዛ ይህ አካውንት እንግዲህ $10,000 አካውንት ነው። $10,000 በዲስካውንት በ35 መግዛት እንችላለን። እዚህ ጋር ህጎቹ ፊት ለፊት አሉ። ዴሊ ሎስ 4% አለው። ማክስ ሎስ 6%። ፕሮፊት ታርጌት ከመደበኛው ይሄኛው ይቀንሳል 6% አለው። ፕሮፊት ሼሪንግ 90% አለው። እንደውም ሪስክ ኮንሲስተንሲ ህግ የለውም ይሄ አካውንት ማለት ነው። እዚህ አካውንቱን እጫናለው ማየት ይቻላል። እዚህ ጋር አሁን ባይ ዲፎልት ራሱ አስገብቶልናል አፍሪካ ፕላስ የሚለውን ዲስካውንት ማለት ነው። አያችሁት? ዲስካውንት ኮዱ ስለገባ ከ50 ላይ ተቀንሶ 35 ይመጣል። አንዳንዴ ግን ሳይገባ ካገኘ ነው ራሳችን እችን ታይፕ ማድረግ እንችላለን ማለት ነው። ቼክ አውት ላይ ጎቱ ቼክ አውት የሚለውን እጫናለሁ። እንግዲህ እንደምታዩት ባለፈው ዮር ሬዚደንት ካንትሪ ኢትዮጵያ ይላል። ኢትዮጵያ ከሆንም ብቻ ነው ይሄን የምናደርገው። ይሄ ለእናንተ ለዴሞ ብዬ ነው። ግን ማንኛውም አፍሪካ ሀገር ካላችሁም ይሄ ይሰራል። እዚህ ኢትዮጵያ ላይ አሁን ይሄ ፕላትፎርም ለመክፈል ያለን አማራጭ ክሪፕቶ ነው ማለት ነው። በክሪፕቶ ብቻ ነው ዌብሳይቱ ላይ የሚቻለው። ኔክስት ላለው ከሌላ ሀገር ከሆናችሁ የተለያዩ ሚንሶች ይኖራሉ መኖሪያ ላይ ከባንክ ሞባይል ማኒ ዋሌቶች፣ እንዲሁም ደግሞ በካርድ ዴቢት ካርድም ይሆናል። ግን ላለንበት እንደየሀገሩ ሎኬሽን ያሳየናል ማለት ነው። ለምሳሌ ዶሚኒካን ሪፐብሊክ ኢትስ ዘ ሴም። ስለዚህ ኔክስት ለዋለው ኔክስት ስለው አያችሁ አይደለ $50 ራሱን ዋጋን ያስቀመጣልኝ። እዚህ ጋር ሰሌክት ዲስካውንት ኮድ የሚል አለ። ከፈለኩኝ ሰሌክት ዲስካውንት ኮድ ልና አሁን ላይ እኛ ጋር ምን ራን እያረገ ነው? ጁላይ 4 ላይ 32% ኦፍ ራን እያረገ ነው። እሱ መጠቀም እችላለሁ ማለት ነው። ግን ለማንኛውም ይሄን ቪዲዮ መቼ እንደምታዩ ስለማላቅ ለዚህ አካውንት ሁሌ ያለው አማራጭ አፍሪካ ፕላስ ስለሆነ እንዴት ሳሳትኩት አር ትቀራለች አፍሪካ ፕላስ ሚሊዮን ጽፌ አፕላይ ለዋለሁ። አፕላይ ስለው 35። ስለዚህ ይሄንን በ35 የምታገኙት እንደዛ ነው። ከዛ have read agreement እና terms and conditions ላይክ ስታንዳርድ ነገሮች ናችሁ። ከፈለጋችሁ ገብታችሁ ማንበብ ትችላላችሁ። ካንሰሌሽን እና ሪፈንድን በተመለከተም ገብታችሁ ማንበብ ትችላላችሁ። እኔ እዚህ ጋር አክሴፕት እያረኩት ነው። I declare that I have read and understood the trading rule violations። ለምንድን ቫዮሌት ሊያረጉ የሚችሉትን ህጎችም አንብቤ ያለው ነው የሚለው። ከፈለግን ገብተን አንብበን ማድረግ እንችላለን ማለት ነው። እነዚህ መደበኛ ነገሮች ናቸው፣ ላይክ ስታንዳርድ ነገሮች ናቸው ሁሉም አካውንት ላይ ያሉ። ከዛ ቼክ አውት ነው የምለው። ቼክ አውት ለዋለው። ቼክ አውት በምልበት ጊዜ አንደኛ ነገር የሚያሳየኝ $35 ከዚህ ሲስተም ከዊ ማስተር ትሬድ የምንገዛበት ዋጋ ነው። ስለዚህ እንደምትጠቀሙት አይነት ብሎክቼን ጋስ ፊ ይኖራል ማለት ነው። ስለዚህ እሱ ኢንክሉድድ አይደለም፣ የኛ ዋጋ እኛ ላይ ያለ ዋጋ አይደለም። ስለዚህ ሁሌ ገንዘቡን ስትከፍሉት ትራንስፈር ይሄኛው 35ቱ ላይ ተጨማሪ ነው ማለት ነው። 35ቱ የአካውንቱ ነው። ስለዚህ የተለያዩ አማራጮች አሉ። እንደምንጠቀመው ላይክ ቢቲሲ ቢትኮይን ያለ ኢቴሪየም ስቴብል ኮይኖች አሉ። እራሳችሁ መርጣችሁ ቼክ አውት ማድረግ ነው ማለት ነው። በጣም ሲምፕል ፎርዋርድ። ኦኬ አይ ሴይ ፔይ ዊዝ ቢቲሲ አይደለ? ፔይ ዊዝ ቢቲሲ ያልኩኝ። ከዛ
open your crypto wallet and scan the QR code. QR ኮዴን ስካን አረጋለሁ ከስልኬ ላይ ከምጠቀምበት ሚዲየም አለ ይሄን ስካን አርጌ ትራንስፈር ማድረግ እችላለሁ ወይም ደግሞ አድሬሴን ከዚህ ኮፒ አርጌ ስለዚህ በዚህ መልኩ ያው እኔ አልቀጥልም እዚህ ጋር እየገዛሁኝ ስላልሆነ ይሄ ዴሞ አካውንት ነው ትክክለኛ አካውንቴም ሎኬሽኔም ልክ ስላልሆነ አካውንቴን ሎኬሽኔ ልክ አይደለም ማለት KYC ቬሪፋይ ማድረግ አልችልም በዚህ አካውንት ማለት ነው ስለዚህ ይሄ ለእናንተ ለዴሞ ነው ሌላ ጥያቄ ካላችሁ ሌላ ጊዜ እንመልሳለን በዚህ መልኩ ነው የአፍሪካ ፕላስን አካውንት ዲስካውንቱን ለማግኘት አፍሪካ ፕላስ የሚለውን ቼክ አውት ላይ ማድረግ በክሪፕቶ እንዴት መግዛት እንችላለን ሲምፕል ፎርዋርድ ነው ጋስ ፊውን ማሰብ እንደምንጠቀመው ብሎክቼን መሰረት ማለት ነው እና ትክክለኛውን እየተጠቀምን ከሆነ ያው ተጠቃሚ ከሆናችሁ ራሳችሁ ታውቁታላችሁ የማብራራት አይጠበቅብኝም ትክክለኛ የሆነውን ቶከን ለትክክለኛው ኔትወርክ ማድረግ አለብን that's it ይሄን ይመስላል ማለት ነው እዚህ ቪዲዮ ስር ሊንክ እና የቴሌግራም ኮሚኒቲያችንን ሊንክ እንዲሁም ለሬጅስትሬሽን ዌብሳይቱ ላይ ሬጅስተር ካላረጋችሁ እሱ ሊንክ አያይዘላችኋለሁ ለማንኛውም ለሚያጋጥማችሁ ጥያቄ ቴሌግራም ኮሚኒቲ ላይ ገብታችሁ መጠየቅ ትችላላችሁ ማለት ነው